አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ረሱል ዓለይሂ ሰላቱ ወሰላም በሕይወታቸው የመጨረሻ ሳምንታት አካባቢ የህመም ስሜት ሲሰማቸው ሶሐቦቻቸውን ሰብስበው ከእሳቸው መለየት እንደሌለባቸውና ትምህርትም አጥብቀው እንዲያዳምጡ ከመከሯቸው በኋላ ወላሂ ለአንድ ጊዜ እንኳን እኔን ማየት የሚናፍቃችሁ ቀን ይመጣል። ያኔ ግን ንብረቶቻችሁንና ልጆቻችሁን እንኳን መስዋዕት አድርጋችሁ ልታዩኝ ብትመኙም አታዩኝም በማለት አሁን ባሉ ሰዓት እንዲጠቀሙባቸው አዘዟቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም ወደ ኡሑድ ተራራ በመሄድ በኡሑድ ዘመቻ የተሰዉ ሰሓቦችን ቀብርም ዘየሩ። በቀጣዩ ቀንም ሌሊት ላይ እኚህ አዛኝ ነቢይ ከእንቅልፋቸው ነቅተው አቡ ሙወይሂባን ቀስቅሰውት እኔ ወደ በቂዕ መቃብር ቦታ ሄጄ ለሙታኖች ምህረትን እንድለምን አላህ አዞኛል፣ ተነስ አብረን እንሂድ አሉት። ከዚያም መርሐባ ብሎ አብሯቸው ከሄደ በኋላ ረሱልም ዓለይሂ ሰላቱ ወሰላም መቃብሩ ዘንድ በመቆም ለሙታኑ ዱዓ አደረጉላቸው። እዚያው ሳሉ ወደ አቡ ሙወይሂባ በመዞር አንተ አቡ ሙወይሂባ፣ አላህ እኮ ዱንያን በሙሉ ቁልፎቿን ሰጥቼ በሷም ዘውታሪ ሆነህ ጀነት ከምትገባና አሁን ከኔ ከምታገኘኝ የቱን ትመርጣለህ ብሎ አስመረጠኝ ሲሉት አቡ ሙወይሂባም ረሱልን ዓለይሂ ሰላቱ ወሰላም ማጣት አይፈልጉምና ያ ረሱለላህ እናቴም አባቴም ፊዳ ይሁንልዎት፣ በዱንያ መዘውተርንና በኋላም ደግሞ ጀነትን ምረጡ አላቸው። ረሱልም ዓለይሂ ሰላቱ ወሰላም ያ አባ ሙወይሂባ ወላሂ አላህን መገናኘትን መርጫለሁ ብለው መለሱለት። ከዚያ ቀን በኋላ ረሱል ዓለይሂ ሰላቱ ወሰላም በጠና ታመው ተኙ። መስጂዱ ያለሳቸው አልሞቅ ብሏል። ሰሓባዎች ሁኔታቸው ልክ የቲም ይመስላሉ። አንድ ቀን አቡበክርና ዓባስ ከመስጂድ በኩል ሲያልፉ ሰሓባዎች ተሰብስበው ሲያለቅሱ ተመለከቱና ለምን እንደሚያለቅሱ ሲጠይቋቸው ከረሱል ጋር የምንውለውን ያን ውብ ውሎ አስታውሰን ነው ብለው መለሱላቸው። እነ አቡበክርም ወደ ረሱላችን ቤት በመሄድ የሰሓቦችን ሁኔታ ለረሱላችን ዓለይሂ ሰላቱ ወሰላም ነገሯቸው። ረሱል ይህንን የሰሓቦችን አሳዛኝ ሁኔታ ሲሰሙ ምንም እንኳን መራመድ ባይችሉም በዓሊይና በፈድል ተደግፈው በህመሙ ብዛት አንገታቸውን ደፍተው ወደ መስጂድ በመግባት ሰዎችን አሰብስበው ሚንበራቸው ላይ በትግል ለአንዴና ለመጨረሻ ጊዜ ወጡ። ህዝቡ መስጂዱን ሞልቶታል። ሰሓቦች ለቀናት ያላዩትን የነቢያቸውን ፊት እንባ በሚያራግፉ አይኖቻቸው በስስት እየተመለከቷቸው ነው። ረሱልም ህመም ያደከማቸው ፊታቸውን ቀና አድርገው ሰሓቦችን ሲመለከቱ መስጂዱ በለቅሶ ተናወጠ። ከዚያም ረሱል ዓለይሂ ሰላቱ ወሰላም የሚንበሩን ምሰሶ ተደግፈው እንደምንም ቆሙ። ወደ ሰሓቦችም እየተመለከቱ እናንተ ሰዎች ሆይ ገንዘብ የወሰድኩበት ካለ ይኸውና ንብረቴ መጥቶ መውሰድ ይችላል፣ የመታሁትም ካለ ይኸውና ጀሰዴ ወይም አካሌ መጥቶ መበቀል ይችላል ብለው በአሳዛኝ ድምፅ ተናገሩና የሰሓቦችን ፊት በስስት መመልከት ጀመሩ። ሰሓቦች ቀና ብለው ለማየት የሚሰስቱላቸው ነቢይ ዛሬ በህመም ተዳክመው ኑ ተበቀሉኝ ሲሏቸው ሁሉም እየተንሰቀሰቀ ማልቀስ ጀመረ። ሰሓቦች የዓይናቸው ማረፊያ ባሉት ንግግር ውስጣቸው ተነክቶ በማልቀስ ላይ ሳሉ ድንገት ዑካሻ የተባለ ሰሓቢይ ብድግ ብሎ ያ ረሱለላህ ዛሬ በቀልን እየጠየቁን ነውና እኔ ልበቀሎ ትፈልጋለሁ። ምክንያቱም የበድር ዘመቻ ዕለት የወታደሩን ሰልፍ ሲያስተካክሉ ሆዴን በዱላዎት ገፋ አድርገው አሳምመውኛል። ስለዚህ ዛሬ ልበቀሎ ትፈልጋለሁ አላቸው። ይህን ጊዜ ሰሓቦቹ በድንጋጤ ዑካሻ ላይ አፈጠጡ። በዚህ መሃል
ዓሊይ ብድግ ብሎ እኔ ለረሱል ዓለይሂ ሰላቱ ወሰላም ፊዳ በመሆን በእሳቸው ቦታ ሁኜ ብቀላውን ልቀበል ዝግጁ ነኝ በማለት ቆመ። ረሱልም በደከመ ድምፃቸው አይ ዓሊ አንተ ቁጭ በል ከኔው ይበቀል በማለት ዱላ እንዲሰጠው አዘዙ። ሁሉም መስጂዱን በለቅሶ ሞላው። ዑካሻም የተሰጠውን ዱላ በእጁ ይዞ ሰልፉን እየሰነጣጠቀ ረሱል ዓለይሂ ሰላቱ ወሰላም ካሉበት ቦታ ደረሰ። የሰሓቦች ለቅሶ እጅጉን ጨመረ። እንዴት አይጨምር? የዓይናቸው ማረፊያ ህመም ላይ ሳሉ በዱላ ሊመቱ ተዘጋጅተው ቆመው ሲያዩ እንዴትስ አያልቅሱ? ዑካሻ ልክ ረሱል ዓለይሂ ሰላቱ ወሰላም ያሉበት ሚንበር ላይ ሲደርስ ዱላውን ጥሎ በረሱል ሰውነት ላይ ተጠምጥሞ በስስት እየሳማቸው እየተንሰቀሰቀ አካሌ ለርሶ አካል ፊዳ ይሁንልዎት ይል ጀመር። መስጂዱ በለቅሶ ተናወጠ። ሊበቀላቸው የሄደው ዑካሻ በረሱል ዓለይሂ ሰላቱ ወሰላም ሰውነት ተጠምጥሞ ሲያለቅስ ሰሓቦች ራሳቸውን መቆጣጠር አቃታቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም ሰሓቦቻቸውን በስስት እየተመለከቱ በሽታ ባደከመው ድምፃቸው የተለያዩ ምክሮችን መከሯቸው። ይሁን እንጂ መስጂዱ በለቅሶ ተውጧል። ረሱልም ዓለይሂ ሰላቱ ወሰላም አያይዘው አንድ ሰውዬ አላህን ከዱንያና ከአኺራ ሲያስመርጠው አኺራን መረጠ አሉና ንግግራቸውን ሳይጨርሱ አቡበክር የረሱል ንግግር ገብቶት ነበርና አባቶቻችን ፊዳ ይሁኑልዎት ያ ረሱላላህ፣ እናቶቻችን ፊዳ ይሁኑልዎት ያ ረሱላላህ፣ ልጆቻችን ፊዳ ይሁኑልዎት ያ ረሱላላህ፣ ሚስቶቻችን ፊዳ ይሁኑልዎት ያ ረሱላላህ በማለት የረሱልን ንግግር አቋርጦ መስጂዱን በለቅሶ ረበሸው። ይህን ጊዜ ሰሓቦችም ምንም ስላልገባቸው እንዴት ረሱል የሚናገሩትን ያቋርጥባቸዋል እያሉ አጉረመረሙ። ረሱልም ዓለይሂ ሰላቱ ወሰላም ተውት ጓደኛዬን፣ ማናችሁም ለኢስላም ውለታ የዋላችሁ ውለታችሁን መልሰንላችኋል። አቡበክር ሲቀር የሱ ውለታ መክፈል አንችልምና ለአላህ ትተነዋል። ከቤቶቻችሁ ወደ መስጂድ የሚያስገቡ በሮች ሁሉ ይዘጉ የአቡበክር ሲቀር ብለው ተናገሩ። ከዚያም ረሱልም ከሚንበሩ ከመውረዳቸው በፊት የሰሓቦችን ሁኔታ ሲመለከቱ እንዲህ በማለት ዱዓ ያደርጉላቸው ጀመር። አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ይርዳችሁ፣ አላህ ያጽናችሁ፣ አላህ ያበርታችሁ። ሰዎች ሆይ ከአሁን በኋላ እስከ ቅያማ ላሉ እኔን ሳያዩ ለሚያምኑብኝ ኡመቴ ሁሉ ሰላምታዬን አድርሱልኝ። ፊዳከ አቢ ወኡሚ ያ ረሱላላህ። ይህን ካሉ በኋላ ረሱላችን ያችን ሚንበር ዳግም ላይ ወጧት ትተው ወረዱና ወደ ቤት ተመለሱ። ከዚያ በኋላ ህመማቸው እጅጉን እየጨመረባቸው ጉልበታቸውን አዳከሙ። ረሱል መስጂድ ገብተው ካሰገዱ ሰንበትበት ብሏል። ሰሓቦችም እያሰገደ ያለውም አቡበክር ነው። በዕለተ ሰኞ ሰሓቦች በአቡበክር ኢማምነት የሱብሒን ሰላት በመስገድ ላይ ሳሉ ረሱል ከመስጂድ ጎን ካለው ቤታቸው ሆነው መጋረጃውን ከፍተው ሰሓቦችን ተመለከቱና ፈገግ አሉ። አዎ ተልእኮአቸው ተሳክቶ ሰሓቦች የረሱልን ፈለግ ተከትለው ሲሰግዱ ሲመለከቱ ረሱል ዓለይሂ ሰላቱ ወሰላም በደስታ ፈገግ አሉ። ሰሓቦችም ከፊት ለፊታቸው የረሱልን ዓለይሂ ሰላቱ ወሰላም ፈገግ ያለ ፊት ሲመለከቱ ረሱልን ህመሙ የተሻላቸው መስሏቸው ከሰላት ለመፈተን ተቃረቡ። ያን ጊዜ ረሱል ዓለይሂ ሰላቱ ወሰላም ፈገግ አሉና ሰሓቦች ሰላታቸውን እንዲያጠናቅቁ በምልክት አሳይተው ያን መጋረጃ ዳግም ላይ ከፍቱት ዘጉት። ሰሓቦችም ያን በኑር የተሞላ ፊት ዳግም ለያዩት ተሰናበቱት። ከዚያም ዓለይሂ ሰላቱ ወሰላም የሰው ልጅ ተቋቁሞ የማይችለው ህመም ይሰማቸው ጀመር። ህመሙ
አደካክሟቸው በማቃሰት ላይ ሳሉ ድንገት የአብራካቸው ክፋይ የሆነችውና የኸዲጃ ማስታወሻ ውድ ልጃቸው ፋጢማ ብቅ አለች። አባቷ እንዲህ በህመም ሲሰቃዩ ስታይ እያለቀሰች ወይኔ አባቴ ስቃ ማለት ጀመረች። ረሱልም ከዛሬ ጀምሮ በአባትሽ ላይ ምንም ስቃይ አይኖርበትም አሏት። ከዚያም ረሱል የፋጢማን መረበሽ ሲመለከቱ ነይ ጠጋ በይ ልጄ አሏት። ጠጋ ስትል በጆሮዋ በዚህ ህመሜ ልሞት ነው አሏት። ፋጢማ በምሬት ማልቀስ ጀመረች። አሁንም ነይ ፋጢማ ጠጋ በይ አሏት። ጠጋ ስትል በጆሮዋ እኔ ከሞትኩ ከቤተሰቦቼ ቀድመሽ የምታገኘኝ አንቺ ነሽ አሏት። ይህን ጊዜ ሳቀች። ከዚያም ረሱል ዓለይሂ ሰላቱ ወሰላም ቤተሰቦቻቸውን በመጥራት ሁሉንም በስስት ተመለከቷቸው፣ እንባቸውንም አፈሰሱ። ረሱልም ቀና ብለው እንኳን ደህና መጣችሁ፣ አላህ ያስጠጋችሁ፣ አላህ ይጠብቃችሁ፣ አላህ ያልቃችሁ፣ አላህ መልካሙን ያጋጥማችሁ፣ አላህ ሰላም ያድርጋችሁ፣ አላህ ይቀበላችሁ፣ አላህን እንድትፈሩ እመክራችኋለሁ፣ እናንተንም ለአላህ አደራ ሰጥቻለሁ አሏቸው። ከዚያም ቤተሰቦቻቸውም መች ነው ቀጠሮ ብለው ጠየቋቸው። ረሱልም መለያያችን ደርሷል፣ ወደ አላህና ወደ ሲድረቱል ሙንተሃ መመለሻዬ ተቃርቧል አሉ። ቤተሰቦቻቸውም ማን ሰውነቶን ይጠብ ብለው ሲጠይቁ ረሱልም የቅርብ ቤተሰቦቼ አሉ። ቤተሰቦቻቸውም በምን እንከፍነውት ሲሏቸው ረሱልም በዚህ በለበስኩት ወይም በነጭ ጨርቅ ብለው መለሱላቸው። ቤተሰቦቻቸውም ሰላተል ጀናዛ ማን ያሰግድ ብለው ጠየቋቸው። ረሱልም ቆይ ቆይ አላህ ስለኔ ኸይር ጀዛችሁን ይክፈላችሁ ብለው እጅጉን ተለቃቀሱ። ከዚያም ረሱል ዓለይሂ ሰላቱ ወሰላም አጥባችሁኝ ከከፈናችሁኝ በኋላ እዚያው ፍራሼ ላይ ተውኝ፣ ከዚያም ከኔ ዘንድ ለጥቂት ጊዜያት ውጡና ጅብሪል፣ ሚካኤል፣ ኢስራፊልና መለከል መውት ከሌሎች መላእክቶች ጋር ይሰግዱብኛል። ከዚያም እናንተ ገብታችሁ ስገዱ። በመቀጠልም ሌላ ሰው በተራ በተራ እየገባ ይስገድብኝ፣ በውዳሴና በሙሾ አዛ አታድርጉኝ አሏቸው። ከዚያም ህመሙ መልኩን ቀይሮ ያሰቃያቸው ጀመር። በዚህ መሃልም ረሱል ዓለይሂ ሰላቱ ወሰላም አንቺ ዓኢሻ በኸይበር ያበሉኝን መርዝ ህመሙ አሁንም እየተሰማኝ ነው አሏት። በመጨረሻም የዓኢሻ ወንድም የሆኑት አብዱራህማን በአፉ መፋቂያ ይዞ ረሱልን ዓለይሂ ሰላቱ ወሰላም ሊያያቸው እቤት ገባ። ረሱልም የአብዱራህማንን አፍ ሲመለከቱ ዓኢሻ ረሱል ዓለይሂ ሰላቱ ወሰላም መፋቂያ እንደፈለጉ ተረድታ መፋቂያውን ተቀበለችውና እሱ የፋቀበትን በኩል ቆርጣ ከዚያም በአፏ አለስልሳ ለውዷ ሰጠቻቸው። የህመማቸው ብዛት ላብ እንደ ውሃ ከፊታቸው ይወርድ ጀመር። ይህን ጊዜ ረሱልም በደከመ ድምፃቸው ላኢላሃ ኢላላህ ሞት ጣዕር አለው፣ ላኢላሃ ኢላላህ ሞት ጣዕር አለው እያሉ ሲደጋግሙ ከወደ መስጂድ በኩል የሰሓቦች የምሬት ለቅሶ እስከ ዓኢሻ ቤት ይሰማ ጀመር። ከዚያም ረሱል ዓለይሂ ሰላቱ ወሰላም እቤት ውስጥ ዓኢሻ ስትቀር ሁሉም እንዲወጡ አዘዙ። ሁሉም ሲወጣ ጅብሪል ገባና ያ ረሱላላህ መለከል መውት በር ላይ ቆሞ እያስፈቀደ ነው፣ ከዚህ በፊት ማንንም አስፈቅዶ አያውቅም አላቸው። ረሱልም ዓለይሂ ሰላቱ ወሰላም እንዲገባ ፈቀዱለትና መለከል መውት ገብቶ ረሱል ራስጌ ላይ ቁጭ አለ። ከዚያም መለከል መውት አንቱ የአላህ መልእክተኛ፣ አላህ ከዱንያና እሱን ከመገናኘት የቱ እንደምትፈልጉ አስመርጣቸው ብሎኝ ነው የመጣሁት አላቸው በሐያ ተሞልቶ። ረሱላችንም አይ ወደ ላይ ያለው ጋር መሄድ ይሻለኛል በማለት ለዘመናት በናፍቆቱ የተሰቃዩትን ጌታ መገናኘትን መረጡ።
መለከል መውትም በረሱል ዓለይሂ ሰላቱ ወሰላም ራስጌ በኩል በመቆም አንቺ ምርጧ የሙሐመድ ኢብኑ ዓብድላህ ሩህ ሆይ ከጌታሽ በሆነ ውዴታው ወደ ውዴታው ውጪ፣ ወደ ወደደሽና ወደማይቆጣሽ ጌታ ውጪ ማለት ጀመረ። ረሱልም በዓኢሻ እቅፍ ውስጥ ሆነው እጃቸውን ከፍ በማድረግ በአላህ ይሁንባችሁ ሰላታችሁን አደራ፣ በስሮቻችሁ ያሉትንም አደራ፣ ኡመቲ 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 እያሉ ሰውነታቸው ቀጥ አለ። ከፍ ያለችው እጃቸው ወደቀች። ኢና ሊላህ ወኢና ኢለይሂ ራጂዑን ቢአቢ አንተ ወኡሚ ያ ረሱለላህ። ረሱላችን ሞቱ። ያለ እናትና አባት በእንግልት ያደጉት ረሱል ሞቱ። ለኡመታቸው ሲያለቅሱ አንድ ቀን ያላረፉት ነቢይ ሞቱ። አንድ ቀን የስንዴ ዳቦ ጠግበው ያልበሉት ረሱል ሞቱ። እኛን በመናፈቅ የሚያለቅሱት ነቢይ ሞቱ። ያ ምድርን ለ63 ዓመታት በኑራቸው ያበሯት ነቢይ ሞቱ። ያለኛ ሂዳያ ብለው የተጠሙት ነቢይ ሞቱ። ያለኛ ሂዳያ ብለው በድንጋይ የተፈነከቱት ነቢይ ሞቱ። የዓይናችን ማረፊያ ሞቱ። ዓኢሻ የእሳቸውን መሞት ስትመለከት ወደ መስጂዱ በመግባት ለተሰበሰቡት ሶሓቦች የአላህ መልእክተኛ ሞቱ፣ የአላህ መልእክተኛ ሞቱ እያለች መጮህ ጀመረች። ያኔ ሶሓቦች ራሳቸውን መሳት ጀመሩ። ከሳቸው በኋላ ያለውን ኑሮ ሲያስቡት ስሜታቸውን መቋቋም አቃታቸው። ግማሹ ራሱን ስቶ ይወድቃል። ዓሊ የሚሆነው ጠፍቶት መሬት ላይ ተዘርሯል። ዑስማን ራሱን ስቶ ሰው እጁን ይዞት ወዲህ ወዲያ ያደርገዋል። ሌላው ደግሞ ወላሂ እውን ረሱል ሞተው ከሆነ ያለሳቸው መኖር ስለማልፈልግ ያ አላህ ግደለኝ እያለ አካባቢውን በለቅሶ ዋጡት። ያች በሳቸው ፈገግታ ያሸበረቀችው መዲና ከተማ ጠቆረች። ዑመርም ሕዝቡን መስጂድ ውስጥ ሰብስቦ ሰይፉን እያምዘገዘገ ወላሂ ረሱልን ሞቷል የሚል ካለ በዚህ አንገቱን እቆርጠዋለሁ። ረሱል አልሞቱም። ሙሳ አላህን ሊገናኝ እንደሄደው እሳቸውም ሊገናኙ ሄደው ነው። ረሱል ይመለሳሉ፣ አልሞቱም ማለት ጀመረ። አቡበክር ከከተማው ወጣ ብሎ ነበርና ይህን ወሬ ሰምቶ ሲገሰግስ መጣ። ዑመር መስጂድ ላይ ሲዝት ተመለከተው። አቡበክርም አይኑን ማመን እያቃተው ወደ ውስጥ ዘልቆ ሲገባ ረሱል ዓለይሂ ሰላቱ ወሰላም በቤቱ ዳር ላይ ተከናንበዋል። አቡበክርም ጠጋ ብሎ ፊታቸውን ገልጦ በስስት እየተመለከታቸው ከአይኑ እንባ እያራገፈ በመሳም እርሶ ሞተውም ሕያው ሆነውም ምንኛ ያምራሉ ያ ረሱለላህ፣ አላህ የጻፈበትን ሞት እንኳን ቀመሷት፣ ካሁን በኋላ ሞት የሚባል ነገር የለበትም ብሎ ፊታቸውን ሸፍኖ ሰውን ሊያረጋጋ መስጂድ ገባ። ዑመር በሐዘን ሰክሮ የሚናገረውን አያውቅም። አቡበክር ዑመርን እረፍ ቢለውም ዑመር ሊያቆም ባለመቻሉ አቡበክር ከዑመር ዙሪያ ያለውን ሕዝብ በመጥራት እናንተ ሰዎች ሆይ ሙሐመድን የሚያመልክ ካለ ሙሐመድ ሞቷል፣ አላህን የሚያመልክ ካለ አላህ ሕያው ነው የማይሞት ነው ካለ በኋላ ሙሐመድም ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላው የሚገለበጥም ሰው አላህን ምንም አይጎዳም፣ አላህም አመስጋኞቹን በእርግጥ ይመነዳል የሚለውን የቁርአን አንቀጽ አነበበ። ይህን ሲሰሙ ሰሓቦች የረሱልን ሞት አምኑ። ዑመርም ተስፋ ቆርጦ ፈዘዘ። አቡ ሁረይራም እግሩ ተብረክርኮ ወደቀ። ከዚያም ሰሓቦች ረሱልን ዓለይሂ ሰላቱ ወሰላም ቀብረው ሲመለሱ ፋጢማ አገኘቻቸውና
አንተ አነስ በረሱላችን ሰውነት ላይ አፈር መመለስ አስቻላችሁ ሆነ ብላ ስትጠይቀው አነስ እየተንሰቀሰቀ ወላሂ አላስቻለኝም፣ ግን ነፍሶቻችንን አስገደደን ነው አላት። ቢአቢ አንተ ወኡሚ ያ ረሱላላህ ከነቢያችን ዓለይሂ ሰላቱ ወሰላም ጋር በጀነት ይሰብስበን።